ጊዜና ገንዘብ ለመቆጠብ ይህንን አሁን ምለውን በጥሞና እንድታዳምጡና መሽካንታ ለመውሰድ ለሚያስቡ በሙሉ ትልቅም ሆነ ትንሽ እንድታሳልፉላቸው በትህትና ጠይቃችኋለሁ። እስካሁን መሽካንታ የሚወስድ ሰው ባንክ የሚቀበላቸው ወረቀቶችንም በጠበቃ አስፈርሞ የሚመልሳቸው ወረቀቶች መሃል አንድ ቶፍስ ኖተሪዮን ወይም ደግሞ ኢፑኳ ተብሎ የሚጠራ የወረቀት አይነት ነበረ። እሱ ወረቀት ደግሞ ለብቻው ኖተሪውን ብቻ የሚፈርመውና እስከ 300 ብር ባልና ሚስት በአንድ ላይ ሆነው የሚከፍሉበት ወረቀት ነበር። ይህ ወረቀት ላይ አሁን በክነሰት ላይ ህግ ቀርቦ ይህ ወረቀት ባንኮች ወይም አባዳሪ ባንኮች እንዳያስገድዱ ተበዳሪዎችንን እና ይሄ 300 ብር ብቻውን የሚከፍሉት እንዲቆጠብና ጊዜያቸውም እንዲቆጠብ የሚል ቀርቦ ጸድቋል። ስለዚህ ታሁን ጀምሮ ይህንን ወረቀት በማንኛውም ጠበቃና ወይም ደግሞ ባንክ መፈረም እንደምትችሉ እንድታውቁ በዚህ አጋጣሚ ልነግራችሁ እወዳለሁ። መለሰ በቀለ የመሽካንታ አማካሪ ነኝ። መልካም ጊዜ